በአንዳንድ ሰዎች አላጋጠሟችሁም? ሰፈር ውስጥ እናቶችም አባቶችም አሉ ከቤት አይወጡም፣ ወይም ደግሞ የመንግስት ሰራተኞች ናቸው፣ ወይም ብቻ ኖርማል ክርስቲያን ናቸው፣ ኦርቶዶክስ ናቸው። ዓመት በዓል ሲሆን አብረው ዶሮ ይበላሉ፣ ሶሻል ላይፍ አብረው ይኖራሉ። ቤተክርስቲያን ግን ግቢዋን ረግጠው አያውቁም፣ ለለቅሶና ለቀብር ካልሆነ በስተቀር። በቃ ለቀብር ወይ ልጅ ክርስትና የሚነሳ ካለ ለዛም አይሄዱም። ቀብር ግድ ስለሚሆንባቸው የሚሄዱ ሰዎች አሉ። በነገራችን ላይ ውስጣቸው ያለው የቡዳ መንፈስ ስለማይፈቅድላቸው ነው። ቤተክርስቲያን ግቢ ውስጥ እንዲገቡ አይፈቅድላቸውም። አንዱ ምክንያት ይሄ ነው። ሁለተኛ ደግሞ ዱርዬነት ወይም ደግሞ የመንፈሳዊ ህይወትን አለመፈለግም ጭምር። ያው ሁሉ ነገር የመጣው ከመንፈሱ ነው እና እኚህም ሰውዬ እንደዛ ናቸው። በሰፈራችን ውስጥ ምን ይበለን በማቃቸው ቤተክርስቲያን ጭራሽ ተሳልሞ የማያውቁ የመንግስት ሰራተኛም የነበሩ የግል ስራቸውም ያላቸው ቤት ውስጥም የሚቀመጡ ጭራሽ ቤተክርስቲያን ደጇን የማያረግጡ ለቀብር ለለቅሶ ብቻ የሚሄዱ ሰዎች አሉ። እግዚአብሔር ወደ ቤቱ ያምጣቸው፣ ሌላ ምንም አንልም። ውስጥ ያለው መንፈስ ግን አድፋጭ ቡዳ መንፈስ ነው። ቡዳ መንፈስ ወንድም ላይ ሴትም ላይ አለ ይሄ ነገር።